ኢትዮጵያ ውስጥ የበጎ አድራጎት ድርጅቶች ነን፣ በጎ እናረጋለን፣ ደጎች ነን፣ እናበላለን፣ እናጠጣለን፣ የታመመን ጠይቃለን፣ እናርዛለን የሚሉ አይዋቸው እስቲ ባለቤቶቹ ነው አይዋቸው እስቲ አንዲት ነገር የደግነት ሴንስ ውስጣቸው ስሪታቸው ሲጀምር የክፋትና የሌብነት ነው። ስታዩዋቸው እነዚህ ሰዎች የደግ ሰዎች አይደሉም። በመቼውስ እዚች ሀገር ላይ ደሃ በዝቷል። ደሃ መጫወቻ ሆኗል። በደሃ ስም ነጋዴዎች ናቸው። መንግስት የሕክምና መሳሪያዎችንና መድኃኒቶችን እንደዚህ ለህሙማን የሚያስፈልጓቸውን አጋዥ ነገሮች በነፃ እንዲያገኙ ፈቅዶላቸዋል። እነሱ ሂውማን ሄር ነው የሚነግዱልን። ሌላው ይህ አካባቢ የገንዘብ ዝውውር ቦታ ነው። ብዙዎቹ እነዚህ የእርዳታ ድርጅቶች ሲጀምር ወይን ሃይማኖት ላይ ተቀርቅረዋል። አይዋቸው ወይም ሙስሊም ናቸው ወይም ክርስቲያን ነን ይላሉ አይዎች ናቸው። እና እነዚህ ተቀርቅረው እዛ ወገንተኛነት አልነኬ አይነት መንፈስ እንዲኖራቸው አድርገዋል። ከዛ በኋላ ነው ይሄን ነገር የሚሰሩት። መኒ ላውንደሪን ይሰራሉ። የአራጣ ቦታዎች ናቸው። ከፍተኛ ወንጀሎች የሚፈጸሙባቸው ናቸው። አሁን ላይ የአሜሪካን የእርዳታ ድርጅት ከአፍሪካም ሆነ ከመላው ዓለም መውጣቱን ተከትሎ በጣም የበዙ በጎ አድራጊ ነን ባዮች አንድ ቀን ማርያም ትስጥ ተብለው የማያታወቁ ሰዎች ጭምር ነው በጎ አድራጊ ነን ብለው የመጡብን። አላማቸው ሌላ አላማ ነው ይዘው እየተንቀሳቀሱ ያሉት። ባለ 7 ከለር ባንዲራዎች እነሱ ነው እየጋለቡ ሀገራችን ላይ እንግዲህ በዚህ ደረጃ ሊሸጡን የተዘጋጁ ሰዎች ናቸውና መንግስትና የሚመለከታቸው አካላት ሀይ ብትሏቸው ካሁኑ እነሱም ብቻ ሳይሆን ሳኮ የተባሉ የብድርና ቁጠባ ተቋማትም ጭምር በከፍተኛ ሁኔታ የነዚህ ህገወጥ ድርጊቶች ተሳታፊ ናቸውና ይመለከተናል የምትሉ አካላት ጥቆማው ይድረሳችሁ። ማስረጃ የምትፈልጉ ከሆነ ልናቀብላችሁ ዝግጁ ነን።